እውነት ለመናገር ዛሬ የሆነ ቪዲዮ ሲዘዋውር አይቼ ነበር። እናንተ ተው ዩቲዩብን ላይክ አድርጉልኝ። ዩቲዩብ እየታየ አይደለም ስትገቡ ጋይስ በላይክ ግቡ። ለምንድን ነው ላይክ የማታረጉት? ላይክ ብታረጉ ሼር ያደረገው ነበር። ዩቲዩብ እይታ የለውም ማለት ነው። ቪዲዮ ስላጠፋው እይታ የለውም። ስለዚህ ላይክ አድርጉት ሁሎች ዩቲዩብ በራሱ ጊዜ ሼር እንዲያደርገው እና ዛሬ እንግዲህ የመጣሁበት የሆነ ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ አንዲት ሕፃን ልጅ ሰው ቤት መሰለኛ ሰው ቤት አንዳንዴ ድህነት አይኑ ይጥፋ። እውነት ዓለም አንዳንዴ በጣም ዓለም እኔ ምን እንደምር አላቅም፣ ከምን ብዬ እንደምጀምር ባላቅም። እንግዲህ የሆነች አንዲት ሕፃን ልጅ በጣም ብዛት ያላቸው ልጆች እየደበደቧት፣ ውሃ እየረጯት፣ ውሃ እየደፉባት የሶሻል ሚዲያ ላይ ሲዘዋወር አይተነዋል ማለት ነው። ግን እኔ ምን እንደምል አላውቅም። በነገራችን ላይ አረቦች እኮ ግን ወርቆች ናቸው። እመቤቴን አረቦች በስማም በዛ ላይ እነሱ ትንሽ ሲናገሩን እኔ በተለይ የምመልሰው ሴት ወይ እንደዚህ ቅንጣት አትናገረኝም። ማርያም እንደዚህ ቅንጣት አንድ ከተናገረች እንግዲህ መቶ ነው የምመልስላት። እግዚአብሔርን ወላ ልጆች ወላ ሰዎች ማንም እኔ እንዲናገረኝ ማንም አይናገረኝም እዚህ ቤት። በዛ ላይ 24 ሰዓት ስልክ ላይ ተዘብዝፌ 24 ሰዓት ላይ ቲክቶክ ላይ ቲክቶክ ተቦልቼ ነው የምውለው። 24 ሰዓት ላይ በቃ እንትን ላይቭ ላይ ዩቲዩብ ላይ ተዘብዝፌ ነው የምውለው። እና ይሄ ሁሉ በቃ እኔ ስልኬ ማርያም ስተኛ ብቻ ነው የሚያልፍ። ከዛ ውጭ ግን ኩሽናም ስልኬ ነው፣ ፎቅም ልብስም ሳጥብ ምናምን ምናልባት ግቢ ሳጥብ ምናምን ነው ስልኬ ከቤት የሚቀመጥና እንደዛ እየሆኑ ራሱ አረቦች በዛ ላይ ደህና ደሞዝ እየከፈሉን አንድ ነገር አይናገሩም። ግን የራሳችን ዜጎች ቆሻሻዎች፣ አሳፋሪዎች፣ ባለጌዎች ናቸው የምር። ኢትዮጵያ ግን የሆነ የገባ መንፈስ አለ። የሆነ በቃ ህዝብ በህዝብ ላይ፣ ወንድም በወንድሙ ላይ፣ እናት በእናቱ ላይ፣ በልጁ እና በቃ የምንሰማው ነገር በጣም ጭካኔ በቃ የሚያስጠላ ጊዜ ነው የደረስንበት ጊዜ የምር። ያ ድሮ ወርቁ ጊዜ ጥሩ ጊዜ ደጉ ጊዜ የት ሄዶ ነው ግን እንደዚህ ሰው በሰው ላይ እንደዚህ ተጨካከን? አሁን እቺ ልጅ አይደለም ልትደበደብ ስታዩት ራሱ የምታሳዝን ለማየት የምታሳዝንና የምታስፈራ ልጅ ናት። ነገር ግን አንዴ በጫማ አንዴ በምን እኔ ቪዲዮውን ማስገባት ስለማንችል እንጂ ጋይስ የዩቲዩብ ቻናል እንትን ስላል አይደለ ሞኔታይዜሽን ስላላልሆነ አይቻልም። ስለማይቻል እንጂ አስገባው ነበር። ትንሽ እንኳን ቢሆን በከፊል ቀንጨብ አድርገን እናስገባው ነበር። ነገር ግን ይሄ ስለማይቻል ነው። ግን ብዙ ስላያችሁት ማየትም አይጠበቅባችሁም። ለምን ሁላችሁም ሶሻል ሚዲያ ስለተጠቃሚ ስለሆናችሁ በቲክቶክ እና በፌስቡክ በብዛት ተሰራጭታ ላይ በዩቲዩብ አትሰራጭ ማለት ነውና ማርያምን በተለይ የአዲስ አበባ አሰሪዎች ቆሻሻ አይገልጻቸውም። ቆሻሻዎች አይገልጻቸውም። ቆሻሻዎች ናቸው የምር። በዚህ ልክ ለሰው ልጅ ያላቸው ሞራል በቃ በዛ ላይ እኔ ስንት ብር ከፍለዋት ነው 2000 ብር ለማይሞላ ደመወዛቸው እንደዚህ የሰው ልጅ ማሰቃየት። እኛ አረብ ሀገር ላይ በስንት ብር እየተከፈለን ራሱ እንደዚህ አይደለም። ደህና ላይ ተኝተን ማርያምን እኔ 100 ጊዜ አረብ ሀገር ሙጭ እንደው እግዚአብሔር አምላክ እንደው እኔ ባጣ ሀበሻ ቤት እንዳልቀጠል ፈጣሪ ሁሌ የምለምነው እንደው የሀበሻን እጅ እንዳታሳየኝ። በቃ ራሱ በብድር ተሳስቼ ራሱ በቃ ፈጣሪን በቃ የሰው የሀበሻ በተለይ የሀበሻ ማለት መጥፎ ነው። ሀበሻ ማለት ክፉ በየሄድንበት ክፋታችን በቃ ተከትሎን የመጣ በየቦታው እኛ እኮ ኢትዮጵያ ሳይሆን እዚህ ራሱ ክፋታችን ተከትሎን መጥቷል። ከኋላ ተከትሎን ነው የመጣ። የምንሰራው ስራ የምናደርገው በማይመለከተን ነገር እንገባለን። ሰዎች ጋር ስንገዳደል፣ ስንደባደብ፣ ስንተማማ፣ ስንሰዳደብ፣ ስንበሻሸቅ ነው የምንውለው ብዙዎቻችን እና ይህ ፈጽሞ ስህተት ነው እውነት ለመናገር እና እኔ በጣም ነው ያሳዘነችኝ ሳያት ማርያም ልጅቱን በጣም ነው ያሳዘነችኝ። ብቻ ነው ያላቅም ምን እንደምል መብዬ አሁን ሰው በጠፋበት ጊዜ ስንት ነገር በጠፋበት ጊዜ እንደዚህ አይነትን የአዲስ አበባ አሰሪዎች ግን ምን አይነት ቆሻሻዎች እንደሆኑ አላውቅም። የሆነት ለአሰሪ ክብር የሌለ ለሰራተኛ ክብር የሌላቸው እንዲሁ ምን አለ የምር እኔ አረቦች እንዴት በተማሩ መቤትን አረቦችኛ እነሱ ልብስ ገዝተው እነሱ ሳሙና ገዝተው በእነሱ እንደፈለግን ሆነን በእነሱ ተኝተን በህልተን ጠጥተን እንደዛ እንደምንኖር እኮ አያውቁም። በእነሱ ዋይፋይ 24 ሰዓት ዝፍዝፍ ብለን ይህን እንኳን ዋይፋይ ካልመጣል ወይ ዋይፋይ ለምን እዚህ ተቋረጠ ጭራሽ ብራውት እንደምንገዛ እኮ ነው አንዳንዶቻችን የማይምን እና እንደዚህ እየሆንን እንትን ለማለት ብቻ በጣም ከባድ ነው። ለማንኛውም ይሄ ነው ያለው ነገር። ብቻ ብዙ አላወራም ቤተሰብ። ለማንኛውም ሰላማችሁ ብዙ ተተረፈሩ ይበልልኝ። በጣም ያሳዝናል በዚህ ልክ እና ሁላችሁንም ከልብ ነው የማመሰግነው። ጋይስ ደህና ሆኑ። ደህና ዋሉ ሽማሮች። ፊቴ ማዲያት እየለቀቀ ነው ጎበዝ።
አሁን ደግሞ መልሼ እገዛለሁ። እንዴ